ዘማሪ ገብረ ዮሐንስ መኪናውን ተረከበ። በደሙ አጊጠና በጣም ደስ ይላል። አዶኒ ያስጀመረው ቻሌንጅ ይሄው ቀኑ ደርሶ ቃል በተግባር ተፈጽሟል። ትምህርት ቪዲዮዎች አዘጋጅቻለሁ፣ ከኔ ጋር ቆዩ። በስተመጨረሻ ቃል በተግባር ተፈጸመ። ዘማሪ ገብረ ዮሐንስ የተገባለትን መኪናም እስማኤል ዴንታል ክሊኒክ በዛሬው ዕለት በይፋ አስረከበው። ከሁለት ወር በፊት በወንድማችን አዶናይ በኩል የተጀመረው ፎሎወር ቻሌንጅ በድል ተሳክቶ እነሆ በዛሬው ዕለት እስማኤል ዴንታል ክሊኒክ ቃል የገባውን ቢዋይዲ ሲጉል መኪና ለተወዳጁ ዘማሪ ገብረ ዮሐንስ ገብረ ጻድቅ የመኪናውን ቁልፍ በዛሬው ዕለት በደማቅ ስነ ስርዓት አስረክቧል። ታዲያ ከወንድማችን አዶናይ ጀምሮ በዚህ በጎ ተግባር ላይ ለተሳተፋችሁ በሙሉም ምስጋናችን እጅግ ከልብ ነው። ፎሎ ያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ። ማርያምን ማለት ነው። አዶናይና ከአዶናይ ተባብራችሁ ቻሌንጁን ያስጀመራችሁ በቃ ክብር ለእናንተ። በተለይ ለአዶናይ ምንም ቃላት የለኝም። ሲቀበል ያለው ቪዲዮ ነው። ፍጹም ሸክሜ ቀሎልኝ በሁኔታ ማትለካ አንተ ብቻ ምታስመካ በማይነገር ስጦታ በማይነገር ውለታ በዘላለም በደልታ አዳንከኝ። በቃ ወይ እኔ በቃ ምንም ለአዶናይ ቃላት የለኝም። ቤተሰብ እስኪ የታላችሁ አዶናይን የምትወዱ ማለት ነው ኮመንት ላይ አዶናይ ትመቸናለህ፣ አዶናይ ኑርልን፣ ሺህ ዓመት ኑርልን በሉ ኮመንት ላይ። ድል አለ በስምክ ድል አለ፣ በቃል ተወራራ ይናዳል በአማኑኤል ስልክ ተማርኮ ቢሰጠለኛ ከተማው የሆነው አዶናይ ትለያለህ። እልልታ ድል አለ በስም ድል አለ በስም ድል አለ በቃል። ስለ ቻሌንጅና ስለ መኪናው ደግሞ አዶናይ በግልጽ አብራርቶልናል። እስኪ የአዶናይ የምርጡ ቲክቶከር አዶናይ ቪዲዮውን እንየው። ዛሬ ሁላችንም ስንጠብቅ የነበረው ቀን ነው። ትችላለህ የኔ አባት 19 የዘማሪ ገብረ ዮሐንስ የመኪና ርክክብ። እንደምትመለከቱት የሚገርም ኤሌክትሪክ መኪና BYD ሽልማት ሊደረግለት ነው። በጣም ብዙ ሰዎች አሉ እዚህ በጉጉት እየጠበቁ ያሉት። እስማኤል ስፔሻሊቲ ዴንታል ክሊኒክ ቴንክ ዩ ሶ ማች። ይህ ቀን ሀፕን ስላደረጋችሁት ተሳክቶልናል። ዘማሪ ገብረ ዮሐንስም ወደዚህ ይመጣል፣ አሳያቸዋለሁ። ወንድሜ ቫይቡን እስኪ ያሳያቸው። ሁሉ ዘርግቶልኛል እጁን ለሕማም አፍቅሮኛል እስከ ዘላለም ስታወክም ነው ጸጥታዬ የወደደኝ ቸሩ ጌታዬ ስለወደደኝ ያዳነኝ በቸርነቱ ፈወሰኝ። ይቻላል ስለ ክብሩ ከሞት ነጥቆኛል ነግሮ እና ቤተሰቦች እንደምታዩት ነው አዶናይ አሁን የኢትዮጵያ ምርጥ ቲክቶከር ለመባል ያንሳል። አረ አዶናይ በቃ ምንም እኔ አዶናይ በቃ ለአዶናይ ምንም አሁንም በቃ እደጋግመዋለሁ፣ ለአዶናይ ምንም ቃላት የለኝም። በደሙ አጊጠና ርስቱን ወርሳለን በጽዮን ተራራ በጉየ ዘበር እጅግ በጣም እናመሰግናለን። እንግዶቻችን ስለተጋራችሁን ከልብ ነው የምናመሰግነው። ይሄ የመኪና ስጦታ እንግዲህ የዓለም የሲሳይ የበዛ አገልግሎት የሚደረግበት እንዲሆን እንመኛለን። እንኳን ደስ አላችሁ፣ እንኳን ደስ አለው ዘማሪ ገብረ ዮሐንስ አዶናይ። እና የዛሬ ቪዲዮአችን ይሄን ይመስል ነበር እና እስካሁን ላይክ ሰብስክራይብ ካላደረጋችሁ ላይክ ሰብስክራይብ አድርጉ። በሌላ ጸዴ ቪዲዮ እስከምንገናኝ ሲዩ